አውሮፕላን የሚበርበት መንገድ አስገራሚ ከሚባሉ ፈጠራዎች መካከል አንዱ ነው። በተለምዶ መኪና ላይ የምናገኘው የፒስተን ሞተርን ጨምሮ በኤሌክትሪክ ሞተር የሚሰራ አውሮፕላን እንዲሁም ጀት ኢንጂን፣ ቱርቦ ጀት ኢንጂን፣ ቱርቦ ፋን ኢንጂንን በማጠቃለል እንዲሁም ደግሞ ፕሮፔለርን በመጠቀም የሚሰሩ ናቸው። ነገር ግን ፒስተን ኢንጂን የምንለው ወይም ደግሞ በመኪና ላይ ብዙ ጊዜ የምናገኘው የሞተር አይነት ለአውሮፕላን መፈጠር ትልቁን አስተዋጽኦ ያደረገ ነው። ይህ ፒስተን ኢንጂን የምንለው በአቀማመጡ ብዙ አይነት ሲኖር እነዚህም ኢንላይን፣ ቪ ታይፕ፣ ራዲያል እንዲሁም ኦፖዝድ የሚባሉ ሲኖሩ ነገር ግን ለአውሮፕላን ስራ ምቹ የሆነው ራዲያል የምንለው ነው። ይህ ራዲያል የምንለው ምቹ የሆነበት ምክንያት በአየር ለማቀዝቀዝ የሚመች በመሆኑ ነው። ነገር ግን ሌሎቹን አይነት ታይፖች ለመጠቀም የማቀዝቀዙን ስርዓት የተወሳሰበ ስለሚያደርገው ራዲያል የሚባለው ተመራጭ ሆኗል። ይህ ራዲያል የምንለው እያንዳንዱ ፒስተኖች ለአየር የተጋለጡ በመሆኑ ለመቀዝቀዝ የማያስቸግር ነው። ለዚህም ነው አውሮፕላን በተፈጠረባቸው ዘመናት እነዚህ አይነት የሞተር አይነቶች በብዛት የነበሩት። ነገር ግን ይህ አይነት አቀማመጥ አውሮፕላኑ በሚሄድበት ጊዜ የአየሩ ግፊት አውሮፕላኑን ወደ ኋላ ስለሚገፋው ፍጥነቱ የተገደበ ይሆናል። የተሻለ ፍጥነት ከፈለግን ደግሞ የፒስተን ሞተሮች ያንን ማድረግ አይችሉም። ለዛም ሲባል ሮኬት ሞተርን መጠቀም ይቻላል። ነገር ግን ሮኬት ኢንጂን ነዳጅ በፍጥነት የማቃጠል ባህሪና አውሮፕላን ላይ ለመገጠም ምቹ አይደለም። በመቀጠልም ጀት ኢንጂን መታወቅ ጀመረ። ይህም የፍጥነት እና የጉልበትን ችግር የፈታ ነበር። ከብዙ ዓመታት ሙከራና ማሻሻያ በኋላ ለበረራ አገልግሎት ዝግጁ ሆነ። በመጀመሪያም አገልግሎት ላይ የዋለው በሁለተኛው የዓለም ጦርነት ጊዜ ነበር። ጦርነቱ ከተጠናቀቀ በኋላም ብዙ ማሻሻያዎችን ማለትም ለሚፈለገው አገልግሎት ቀልጣፋ፣ ሊታመን የሚችል ብዙ አይነት የሞተር አይነቶችን እና አውሮፕላን ላይ መግጠም እንዲቻል ተሻሽሏል። ጀት ኢንጂን ወይም የጀት ሞተር የመጀመሪያው ክፍል ኮምፕረሰር ይባላል። ይህም ብዙ አብረው የሚዞሩ ቀጫጭን ቅጠል የመሰሉ ብረቶችን ይጠቀማል። እነዚህ ብረቶች በፍጥነት ሲዞሩ ሞተሩ በአንድ በኩል አየርን ወደ ራሱ ይስባል። የታመቀ አየር ከፍተኛ የሆነ የመቀጣጠል ኃይል አለው። ኮምፕሬሽን የሚፈጠረው አየሩ በሚገባበት ጊዜ እየጠበበ ወደሚመጣው የሞተሩ ክፍል ለመግባት በሚያልፍባቸው ሂደቶች ነው። ይህ ኮምፕረሰር ሮተር ወይም የሚሽከረከሩ ቀጫጭን ቀዛፊ ብረቶች እንዲሁም ስቴተር ወይም የማይንቀሳቀሱ ቀጫጭን ቀዛፊ ብረቶችን በመጠቀም የሚሰራ ሲሆን ሮተር ብሌድ ወይም የሚዞሩት ቀዛፊዎች አየሩን ተጥመልምሎ እንዲገባ ያደርጋሉ። ስቴተር ብሌድ ወይም ቋሚ ቀዛፊዎች ደግሞ የአየሩን ፍጥነት ይቀንሳሉ። ይህም የአየሩ ፕሬሸር እንዲጨምር ያደርጋል። ይህ ኮምፕረሰር 4 የዝቅተኛ ግፊት ወይም ፕሬሸር ሂደቶችና 10 የከፍተኛ ፕሬሸር ሂደቶች አሉት። ኮምባስተር ወይም ማቀጣጠያ ወደ ማቀጣጠያ ክፍሉ የሚገባው አየር ከነዳጅ ጋር በመቀላቀል ይቀጣጠላል። ይህ ከፍተኛ ፕሬሸር ወይም ግፊት ያለው ጋዝ እንዲፈጠር ያደርጋል። ይህ የምታዩት የኮምባስተሩ ዲዛይን በቀለበት ቅርጽ የተሰራ ነው። የታመቀው አየርም በኮምባስተሩ ዙሪያ ላይ በታሰሩ ቀጫጭን ትቦ መሳይ መስመሮች ውስጥ ያልፋል። እነዚህ መስመሮች እያንዳንዱ ፊውል ኢንጀክተር የተገጠመላቸው ሲሆን አሰራራቸው ነዳጅ እና አየሩ ተጥመልምሎ እንዲገባ እንዲያስችል ተደርጎ የተሰራ ነው። ይህም ነዳጅ እና አየሩ በደንብ እንዲቀላቀሉ ያደርጋል። ነዳጅና አየሩ እንዲቀላቀል ስፓርክ ፕለግ የእሳት ብልጭታን ይፈጥራል። ነዳጅና አየር እስከቀረበለት ጊዜ ድረስም መቀጣጠሉን አያቆምም። ተርባይን የሚገኘው ከጀት ኢንጂን የኋላ ክፍል ሲሆን የሚሽከረከረው ከኮምባስተሩ ተቃጥሎ በሚወጣው ጋዝ ነው። አብዛኛው ከተርባይኑ የሚወጣው ኃይል አገልግሎት ከፊት ለፊት የሚገኘውን ፋን ማሽከርከር ሲሆን ቀሪው ደግሞ ኮምፕረሰሩን ያሽከረክራል። የተርባይኑ ቀዛፊዎች በከፍተኛ ደረጃ ይሞቃሉ። ከኮምፕረሰሩ የሚወጣው አየርም እነርሱን ለማቀዝቀዝ ይውላል። ኤግዞስት ኮን የምንለው በተለየ ቅርጽ የተሰራ ሲሆን ተቃጥሎ የሚወጣውን አየር እንዲደባለቅና ተንደርድሮ እንዲወጣ ያደርጋል። ፋን
የድሮዎቹ ጀት ኢንጂኖች ቱርቦ ጀት ናቸው ማለት የሚመጣው አየር በሙሉ በሞተሩ የውስጥ ክፍል የሚያሳልፉ ማለት ነው። ነገር ግን አብዛኛዎቹ ዘመናዊ የሚባሉ ባለክንፍ አውሮፕላኖች ደግሞ ቱርቦፋን ናቸው። ይህም ከፊሉ አየር ብቻ ወደ ሞተሩ የውስጥ ክፍል የሚያስገቡ ማለት ነው። ከዚህ የሚወጣው ኃይል በተለየ ሁኔታ የተሰራውን ፋን ያሽከረክራል። እናም ይህ ፋን በቦይ ውስጥ እንዳለ ፕሮፔለር ሊታይ ይችላል። ወደ ውስጠኛው የሞተር ክፍል የማይገባው አየር ባይፓስ ኤር ይባላል። ሃይ ባይፓስ ኢንጂን የሚባሉት ዲዛይን የተደረጉት አውሮፕላኑ በዝቅተኛ ፍጥነት በሚጓዝበት ጊዜ ከፍተኛ አየርን እንዲያንቀሳቅስ ተደርገው ነው። ይህም ከ310 እስከ 620 ማይል ፐር ሃወር ነው። ለቅልጥፍና የሞተሩ ሳይዝ ከፍተኛ አስተዋጽኦ አለው። ሃይ ባይፓስ ኢንጂን ትልቅ ሳይዝ ሲኖረው ብዛት ያለው ፋኖች አሉት። ለዚህም የንግድ እና ለወታደራዊ ትራንስፖርት አገልግሎት የሚውሉ አውሮፕላኖች ምሳሌ ይሆናሉ። የተቃጠለው አየር የሚወጣበት ፍጥነት የጀት ኢንጂን ድምጽ ምክንያት ነው። ሃይ ባይፓስ ኢንጂን የሚባሉት በከፍተኛ ፍጥነት የሚወጣውን የተቃጠለ አየር ብዛት ባለውና ቀስ ብሎ በሚጓዝ አየር ይከበዋል ወይም ሸፍኖት እንዲያልፍ ያደርጋል። ይህም ድምፁ እንዲቀንስ ያደርጋል። ወታደራዊ ተዋጊ አውሮፕላኖች ደግሞ ሎ ባይፓስ ኢንጂን ይጠቀማሉ። ስለዚህ አነስ ያለ ሳይዝ፣ ከፍተኛ ፓወር እንዲሁም ከድምፅ ፍጥነት የሚፈጥኑ በተጨማሪም አፍተር በርነር የተገጠመላቸው ናቸው። ነገር ግን ከፍተኛ ድምፅ እና ብዙ ነዳጅ የመብላት ጸባይ አላቸው። አፍተር በርነር ከፍተኛ ኃይል ያላቸው የጀት ሞተሮች ብዙ ጊዜ አፍተር በርነር ይኖራቸዋል። አፍተር በርነር ማለት ተጨማሪ ነዳጅ በጀት ኢንጂኑ በመጨረሻ ተቃጥሎ የሚወጣ አየር ላይ ነዳጅ በመጨመር እንዲቃጠል ማድረግ ነው። ይህም ሁለተኛ ደረጃ ፍንዳታን የመፍጠር ሂደት ነው። እናም አፍተር በርነር ተጨማሪ ነዳጅ ስለሚፈልግ ብዙ ጊዜ የሚያገለግለው ጀቱ ከመሬት ሲነሳ ወይም ኮምባት ማኑቨር ሲሰራ ወይም ለውጊያ ቀጥታ ወደ ሰማይ በሚጓዝበት ጊዜ ነው። የተቃጠለው አየር የሚወጣበት ጠበብ ያለ ክፍል አጀስተብል ሲሆን ቃጠሎው ከፍተኛ አክሰለሬሽን ኖሮት እንዲወጣ ያደርጋል። ቤተሰቦች በዛሬ ቪዲዮ አስገራሚ የሆነውን የጀት ኢንጂን አሰራር ተመልክተናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ኤንድ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።